የመኪና ቁልፍ የምትሰጪ ልደርሽ ነው ማለት አሁንስ ሙሽ ነው እና ሌላችሁ ቤተሰብ ሁላችሁንም ሰላም ሰላም ብለናል። ያው ዛሬ ተከስተናል ኢክሩ ጋር ዛሬ እኔ እንግዲህ አና በነገራችን ላይ ሀዲያ ነገር ገዝቼላታለሁ። እስከ ዛሬ ሀዲያ ስገዛ መቼ ገዝተህልኝ ትላለች። ዛሬ ግን በቪዲዮ ማስቀመጥ ፈልጌያለሁና ለምስክርም አልገዛልኝም ካለች ግንባሯ ላይ ያን ቪዲዮ አጥቼ ማለት ነው እና ሀዲያውን ለማየት ለማግኘት ዝግጁ ነሽ ይመስልሻል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴዎች ተከታታዮች እንዴት ናችሁ? ሰላም ብለናል። እንግዲህ ሀዲያ ልቀበል ነው። ሀዲያ ልቀበል ነው። ስጦታ ነው የሚባል ስጦታ ልቀበል ነው። 8 ቀን ነው የጠበቁት ሀዲያውን ቪዲዮ አልሰራም ብሎ ማለት ነው። ለማንኛውም አይንሽን ሸፍንሻለሁ ሲመጣ ከባድ ነው። ለኔ ለአንቺ የሚገባሽ ነው፣ ግን ቀላል ነገር እንዳይመስልሽ። እርግጠኛ ያስደስትሻል ብዬ እገምታለሁ። ምን ያልሽው ምን እንግዲህ ወደ ሀዲያው እንሂድና ሀዲያው መጥቷል። እንግዲህ አይንሽን እንሸፍናለን። ከዛ መጥቶ ምናምን ታያለሽ። ደግሞ ሀዲያውን ላመጣ ስለሆነ ነው። ይቅርታ እንግዲህ ያው ቁልፍ ባልሰጥሽም እህቴ መኪና ሰው ማለት ነው። የት ትልክልበት በዚህ በሐዋሹ ልዞሪበት ነው። ቆይ ሀዲያው የለንታ የኖ ሀዲያው እንግዲህ ውስጥ ይጨቃሳ ምን ነው ፈለፈለላሽ እንኳኳ ነው ፌስታል የሆነ ጊዜ ደበረሽ ላ በግሽማ እንደለ ቀራው እስቲ መካነካ ይመጀመሪያ ዳኛ በጅላ ትልቅ አይደለም ተስተህሊ ተባሽ ይቀምጣል ልፍታሽና ይሄ ለመጀመሪያ ነው አንበቢልን ስትገረድ ይወጣሻል የሚባል ይሄ ምንድን ነው? እኔ እንጃ እኔም አልገባኝም። ኢሜል ራሴ የተበላው በእኔ ኢሜል ተጠልቦ ነው መክፈት ትችያለሽ። ፍራንክ የምን ፍራንክ ነው? ፍራንክ አትንዴ እና ክፈሽ እንጂ እንዴት እንደምከፍሱ እናያለን። እዛ አስቀምጪው እንዳሰብሽ ይዘው እንዴት ነው የምከፍተው? እንደዚህ አድርጊና ከዚህ ጀምሪ። አያችሁ ቆይ እያወቅሽው ነገር አለሽ ስለዚህ አችሁ ግድ ዝም አልሽ እኮ ምን ያሰልኩት አመሰለኝ ነው የምጎጎ አረ ሁሉ መግባት ፈልሽታ እሺ እሺ ገምቻ አይደ ዙሪያው ነውና መጀመሪያ ሲመጣ ቁርአን ተፍሲር ነው እንዴ ብዬ ነበር። ቁርአን ተፍሲር ማሻአላ ብዙ ደርሰሽ ይሄን ታነበሽ ታውቂዋለሽ። ሶ ይጀብሽ ማሳየት አይቻልም። ወደ ካሜራ ይታያል። ምንድን ነው ሽቱ ይሄ ምንድን ነው የሚለው እዚህ ጋር አሳፍ ይክሪ ሽቱ አሳፍ ይክሪ
እንግዲህ ያነበብኩበት ወዲያ ምን አትገላ አስረዳኝ። ሌላ ነገር አሳፍ የሚባል አሳፍ ሌላ ነገር አለ። እኔ ሰዓት እንደዛ አይደለም። አሁንም እንደዛ ለካሜራው አንቺ እንደው መግባት ነው የፈለግሽ። ምንድን ነው ያለ እንስሳ እንዴት ነው የሚንቀጠቀጠው? ላይ ፈርተሻል እንዴ? ስጦታ ስለሆነ ነው። አሪፍ ነው። ማሻአላ የሴቶቹ እስኪ አንቺው ካሜራው እንዳለ የሴቶቹ ሽቱ በጣም ነው የሚያምረው። በነገራችን ላይ እኔ አልገመኩኝም እንደዚህ የሚያምር መሆኑን እና ይህን ይመስላል። ለራሴ ስጠልፍ ወይም ለራቢያ ራሱ ስጠልፍ በጌም ላይ ሸዋ ምንላት ይገዛላት ብዬ አሰብኩና ደግሞ ትወጂዋለሽ ብዬ ብዙ ሰዓት ፈለስ እንፈልግ እኮ ስንፈልጉት የነበረው ራቢያ ነገረችኝ። ልብቻ ነው ትይልታል። አመሰግናለሁ። አሪፍ ነው። ያው በራቢያ ስለምታውቂው ደስ አለሽ እንዴ? ደስ ነው። ጨንቋታል። አንቺ እኮ በዚህ ስጦታ ልታክሲ የመኪና ቁልፍ የምትሰጪ ልትደርሺ ነው እባክሽ። እንዴት እንዴ? እሷ ደስ ሲላት እኮ ማውራት አይችልም። ለዛ ነው አንዴ ሰውሻል። የምር ማውራት አይችልም ደስ ሲላት። አሁን ስሙሽ ነው እና ወይኔ ይሄ እኮ ላችሁ በጣም ትንሽ ነው። ረቢ ታያለሽ። አሁን ደስ የሚል ሌላ ነገር ነው ገዛልሽ። ረቢ እሺ እባክሽ ወይኔ በልባል ጌልሽ ማላጋስ ስለሽ ሐራም ከኔ ትንሽ ብር ነው። በነገራችን ላይ ስንት ብር ነው የተገዛው? የ380 ብር ነው የሁለታችሁ ነው የተገዛው። ለዛ ነው በጣም ትንሽ ነው አይደለም። በዛት ወይኔ አሪፍ ለራሴ ሲገዛ እንደገና ደግሞ እህቴን የምትወደው ነገር የምትወጁ አይነት ሽቶ ራቢያ ናት ተጠለበልሽ ወዳት ያለሽ አሁን ሌላ ነገር ነው የምገዛልሽ እንዴ? ለኢዱ ምን ልስጣት ሲል የምፈልገው ሽቱ ነው አልኩት። የምፈልገውን ነገር ገዛልሽ። ከዛ ታለፈችው እንኳንም ደስ ያለሽ። ምንም ነገር ታነሰም የኔ ችግር ነው። የሚበዛብሽ ነገር ምንም የለም ባደርግልሽ። ለማንኛውም ቪዲዮውን ሰርተሽ ስለማታውቂው ይተሻል የሚዞሻል ትወጃታለሽ እና የሆነ ነገር በይ እንጂ እሺ ቤተሰብ እንደገና ተመልሰን መተናል። ያው የኛ ባህላችን አይደል እያሉ መደናነቅና ሰው ራሱን ማካበድ የኛ ሀገር ሰው ባህል አይደለም ይመስለኛል። ለዚህ ለትንሽ ነገር ይመስለኛል። ለዛ ነው ተመልሰን ከች ብለናል። ደስ ብሎኛል። እንግዲህ ደስ ብሎሻል። በጣም ወዳለሁ። እኔ ወድ አመሰግናለሁ። ወዳለሁ አላልሽ ድሮስ ለለት ያለ እንደምትወጂ በደንብ አውቃለሁ። ጥለውት አጠላለሙን ከፈለጋችሁ ግን ኢሜል ምናምን ከፍታችሁ ነው እንዴት እንደሚጠለብ መልሼ መስራት እችላለሁ። እንደገና ደግሞ ጠልባችሁ የምትወዱት አይነት ሽቱ ካለ ሀዲያ ተሰጣጡ። ከምር ሰው በትልቅ ነገር ሳይሆን ለመስጠት እንለማመድ። ሁላችንም የምንችለውን አድርገን ቤተሰቦቻችንን ጓደኞቻችንን
እንዲሁ ባህሎቻችሁን ሴቶች ወንዶች ደግሞ ሚስቶቻችሁን እኔ ያው ለሚስቴም ጠልቤላታለሁ ግን ለራሴም እንደዚሁ እንግዲህ እህቴም ደግሞ ጠለብኩላትኝ። አንዲት እህት አለች ደግሞ ባታኮርፍ እሷን ደግሞ ጠልብላትና ሀዲያ እሰጣታለሁ ኢንሻአላህ። ግን እንዲጠልበው የምትፈልጉት ሽቱ ወይንም ገዝታችሁ የወደዳችሁት ሽቱ ካለ ጠቁሙኝ፣ እንሞክራለን ወይም እንገዛለን። ምን ታያለሽ? በጣም አሪፍ ሽቶ ነው። ያው ቲክቶክ ላይም ብዙ ሰው አምናም እንደዚህ ዘንድሮ ብዙ አስተያየት የተሰጠበት ሽቶ ነው። አሪፍ ነው። ሞክሩት ነው የሚባለው። አዎ 600 ብር ነበረ መጀመሪያ። አሁን ግን ወደ 200 ምናምን ብር ወርዷል። ሁላችሁም መጥለብ ትችላላችሁ ማለት ነው። ሰብስክራይብ ያደርጋችሁ ከምር ዛሬ ስንት ሌላ ጊዜ እናወራለን። አዎ አንቺ ሰብስክራይብ አድርጉ። 2 አመት 6 ወር 3 አመት ሊሆነን ነው ኢትዮጵያ ጀመረ። አዎ ከምር ግን 10 ሺህ አልገባንም እስካሁን። እኛም ጥፋት ነው ግን ያው ሰብስክራይብ አድርጉን። ባልሆነ ቪዲዮ ላለመመለስ እየፈራን እንጂ ዝም ብለን አጥቆቱ መላክ እንችል ነበር። ግን እናንተን የሚመጥን ነገር ለማድረግ እያሰብን ጭራሽ ጠፍተን አረፍን እና ደግመን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም